ሰላም ቤተሰቦች እንዴት ናችሁ? እንግዲህ እስቲ ዛሬ ያው በዚህ ተከስቻለሁኝ። ሆዴ ሊፈነዳ ነው። አልቻልኩም። እንግዲህ እኔ ወይ እንድታገዙኝ የግድ መተንፈስ ስላለብኝ ወደዚህ የመጣሁት። እስቲ ዛሬ አንድ ጫወታ ላጫወታችሁ ነው የመጣሁት። ማለት ቁም ነገር እውነተኛ ታሪክ ነው የምነግራችሁ ነገር እና በአንድ ወቅት የሆኑ ጓደኛሞች አሉና ተሰባስበው ሁሉም ጋራጅ ምናምን ስፔር ፓርት የሚሰሩ ናቸው። ሁሉም ቀን በየሥራ ቦታ ላይ ነው የሚገኘው እና ቀን ሁሉም ያው እንደተለመደው ሰዓቱን ስለማይሄድ ባሁን ባለው ነገር በርጫው ምኑን ይዞ ነው ቁጭ የሚለው። ወቅቱ ያው እንደሚባለው በወያኔ ጊዜ ነው። በዛ ሰዓትም የነበረው እንግዲህ መቃቀሚያው ወያኔ ነው የሚቦጨቀው እና እንድክል እንደተለመደው ስራቸውን ጨራርሰው አንድ ሰዓት የሚገናኙበት ግሮሰሪ አለች። ሁል ጊዜ የተለመደ ነገር ነውና እዛ ገብተው ቁጭ ብለው እያለ ተጀመረ። ማን ነው የሚቦጨቀው? ወያኔ ምን ሰራ ግድቡም ቢሆን ያለ ስላሴ ነው ምናምን እየተባለ ይተረተራል። ከዛ መጨረሻ ላይ አንዱ ትንሽ ሸከከው ጀርባው እስቲ ቆያለና ቤት ውስጥ ማን አለ ብሎ ዞር ብሎ ሲመለከት ወደ ጀርባ ባንኮኒ ስር አንድ ረዘም ያለ ሰው ቁጭ ብሏል። ሰርክል ኮፍያ አድርጎ ካፖርት አድርጎ አንድ ቢራ ይዞ ዝም ብሎ ቁጭ ብሏል። እነሱን ነው የሚያየው። እነሱ መሀል ላይ ነው ቁጭ ያሉት። ያየው ሰውዬ አንገቱን እንዴት አድርጎ ይመልስ? ቀስ ብሎ ተመለሰና ወገኖች ባንኮኒ ስር ያለውን ሰውዬ ታውቁታላችሁ? ሁሉም ቀስ አድርገው ሲያዩት የሚያውቁት ሰው አይደለም። ኧረ አናውቀው። ዝም በቃ ተከዙ። ማን ነው ይሄ ሰውዬ? አይታወቅም። ልክ ሰውዬው በዚህ መሃል ላይ ለሽንት ሲወጣ ካፖርት አርጓል ብያቸዋለሁ። ካፖርት ውስጥ ታጣፊ ክላሽ አለቀ። ዋናው ሰውዬ መጣ። ዋናው ወያኔ በቃ አለቀላቸው። ተሰብስበው ሸቤ መግባት ይታወቃሉ። ትልልቅ ድርጅት ነው ያላቸው። ልክ ሰውዬው ሽንቱ ሸንቶ እንደመጣ ወዲያው አንደኛው አስተናጋጇ ነይ ማንሽ ቶሎ በያለ ቢራ ስጭው። እንግዲህ የእነሱ አንዳንድ ቢራ ሲደት 5 ቢራ አሁንም 5 ቢራ። ሰውዬው ሞቅ እያለው መጣ። ልክ ወደ ስካር ደረጃ ሲገባ በደግ አለ። ተነሳና ካፖርቱን እየከፈተ እነሱ አይነኑን ነው የሚያዩት። በቃ ሊጨርሰን ነው ሊነዳን ነው እያሉ ሲጠብቁ ካፖርቱን አወለቀ። በሉ እስቲ እስካሁን እናንተ ስትጫወቱ ቆይታችኋል። አሁን ደግሞ ሌላ ጫወታችሁ ብሎ ካፖርቱ ወለቅ አድርጎ ማሲንቆውን አላወጣም። ተናደደ። አንደኛው ተናደደ እና ተቀበል ግጥም አለው። አውቄው በነበር አንተ መሆንህን በላለው። አውቄው በነበር አንተ መሆንህን አቀላው ነበር በጥፊ ፊትህን። ያው ሰው እንዳለ ደከመላችኋለሁ። ወንድሞቼ እህቶቼ እንግዲህ እንደዚህ እያልን እንቀጥላለን። በጣም ብዙ ታሪኮች አሉ። እንግዲህ ያው የኔን ፕሮግራም ከወደዳችሁት ላይክ ሼር አድርጉት። ለማን አይደለም ከወደዳችሁት ነው ላይክ ሼር አድርጉት። አመሰግናለሁ። በሌላ ፕሮግራም እንገናኝ።